ዛሬ በቦሴማድ ጥቅል ጎመን እንሰራለን። ትወዱታላችሁ። እስከ መጨረሻው እዩት። አብረን እንስራ። በመጀመሪያ ድስት ጣድኩኝ፣ ዘይት አደረግኩ። ዘይቱ ሞቅ ሲል ሽንኩርትና ካሮት አደረግኩኝ። በዚህ መልኩ የተከተፈ ነጭ ሽንኩርትና ዝንጅብል አደረግኩኝ። ከዛ አንድ ላይ እንደዚህ አበሰልኩኝ። ቆንጆ ነው። ከበሰለ በኋላ ጎመን አደረግኩ። ጎመኑን ትንሽ በጨው ዘፍዝፌ አስቀምጨው ነበረ። ከዛ እንደዚህ አድርጌ አደረግኩኝ፣ አበሰልኩኝ አንድ ላይ። እንዲህ በምታዩት መሰረት ቆንጆ ነው፣ እየበሰለ ነው። ከዛ እንደዚህ ከበሰለ በኋላ እርድ አደረግኩ። እርድ የሚበቃኝን ያክል አደረግኩኝና እንደዚህ አቀላቀልኩኝ። ከዛ ድንች አደረግኩኝ። ከዛ ድንቹ ጋርም አንድ ላይ አበሰልኩኝ። በጣም ቆንጆ ነው። ትወዱታላችሁ፣ ስሩት። እናንተስ? ከዛም በኋላ እንደዚህ አድርጌ አበሰልኩኝ። በደንብ ከበሰለ በኋላ አንድያውን የተፈጨነ ሽንኩርትና ዝንጅብል፣ ሮዝመሪና በሶ ብላ እና ቀይ ሽንኩርት የተፈጨ አደረግኩኝ። ከዛ በዚህ መልኩ ቀላቀልኩኝ። ትንሽ ጨው አደረግኩ፣ ያው የሚበቃኝን ያክል ማለት ነው። ከዛ ጨው አደረግኩና እንዲህ አበሰልኩኝ። በመጨረሻ ቃሪያ አደረግኩኝ። ቆንጆ ነው፣ ሞክሩት። ዩቱብ ደግሞ ከፍቻለሁ፣ ባዩ ላይ አለ። እየገባችሁ ሰብስክራይብ አድርጉልኝ። አመሰግናለሁ። ባይ